መሳሪያ አለ እንዴ? ማለት በመምጣቷ ደስ ብሎሻል እንዴ? ልጅቷን ተንከባከባት፣ ፍቅር ስጫት፣ ከእሷ ጋር ውኝ። አዎ ደስ ብሎኛል። ቅድስት 2 ሳምንት ባልሞላ ጊዜ ውስጥ አቅፎሽ ይተኛል። ተጸጽታ ከብሩክ ጋር ለመኖር ፈልጋ ነው እያልሽኝ ነው? አዎ ማለት ምሳሌዬ አትፈቅድልኝም? እኔን ትወጂኛለሽ? አዎ እወድሻለሁ ምሳሌ። እንደውም አንቺን ካስቀየምኩ በኋላ ቀልቤ ላይ ራቅ። በጣም እወድሻለሁ። እሺ የምሳሌ እንጀራነቱንሽ ነው መኖር የፈለግሽ? ከኔና ከቅድስት ማንን ነው እናትሽ እንድትሆን የምትፈልጊው? ልጄ የመረጠችልኝ ነው የማገባው። አሁን ቤት ልክፍጭ ግደለኝ እንጂ አልወጣም። እኔ መሮኛል። ቤት አይመረሽ። እስካሁን እኮ ያላስገደልሽ እኮ የስራዎች ስራ እኮ አይደለም። ምንም ብትለኝ አልወጣም። ይልቁንስ እስካሁን በህይወት የቆየሽው በእኔ ትዕግስት መሆኑን እንዳትረሽሽ። ቆይ እኔ ምን አልኩኝ? ይህን ያክል ምን አደረኩኝ? እኔ እንደ ድሮ አብሬያችሁ ልኑር፣ እንደ ድሮ ጠብቀን በቃ ይቅርታ አድርግልኝና እነዚህና የሚያቀዱትን እቅድ አንድ ላይ እንጋፈጥናለን። እዚህ ጋር ተጋደልን ምን አመጣው? ለምን ስለሞት ታወራለህ?